ባለትዳር እንኳን ሳይሆን እንዴ ፍቅረኛ ነገር ብዙም ስለማይደግፈው እንደውም አሁን ላይ እኔ ብንለያይ ደስ ባል አይደለም ልፈተው ካሜራ ቢጠፋው አይደለም ልፈተው ኧረ በቃ እንዴ ከዚህ በላይ ምን አሁን ከዚህ በላይ ምን ሰላም የሰው ወንደሰን ይባላል። የአንድ አመት ከሁለት ወር ባለቤቱን ፈትኑልኝ ሲል ወደኛ ጋር መጥቷል። እኛም ታዲያ ዝግጅታችንን ጨርሰን መተናል። ታዲያ እናንተም እንዲፈተንላችሁ የምትፈልጉት ሰው ካለ በእነዚህ አድራሻዎች ኮንታክት አድርጉ። ታዲያ ይህንን ቪዲዮ ሙሉ ጨርሶ ማየት እንዳይረሳላችኋለሁ። አብራችሁን ቆዩ። እንግዲህ ወንዴ እንድትፈትኑልኝ ብለህናል። እኛም ደግሞ ዛሬ ሙሉ ዝግጅታችንን ጨርሰን መተናል። ለፈተናው የሚያስፈልጉንን ነገሮች በአጠቃላይ ዝግጅታችንን ጨርሰናል። ሎኬሽናችንን እያንዳንዱ ነገር አስተካክለናል። እኔ ቀድሜ ልጠይቅህ የምፈልገው ነገር ጥርጣሬ ያደረብህ ዋነኛው ምክንያትና እሷን እንድንፈትንልህ የፈለክበት ምክንያት ምንድን ነው? እሱን እስኪ በደንብ አስረዳ። ያው ብዙ ነገር በስልክ አውርተናል። ትክክል። ካንተ ጋር ብዙ ነገር አውርተናል። አሁን ያው ተመልካች ያው እንዲያውቀው ያክል ነው እንጂ ብዙ ነገር አውርተናል። ግን እንዳልኩ ነው ልጅቷ አርት በጣም ትወዳለች። እኔ ደግሞ በሷ ተቃራኒው ነኝ። ማለት አርትን ብወድም ያን ያክል ግን እንትን አልልበትም ማለት ቢያስደስተኝም ያን ያክል እንደሷ ሐላል የወጣ ነገር የለኝም። መስራት ፍላጎቱ የለኝም። አዎ ከማየት ውጪ ከማየት የዘለለ ምንም ነገር የለኝም። እሷ ግን ያው የመስራት ፍላጎቱም ጉጉቱም አላት እና ብዙ ጊዜ ታያለች ፊልም በርኩ ማለት ተታዘባለሁ። እቺ ልጅ እንዴት ነች? እውነት ለአርቱ ፍቅር ኑሯት ነው ወይስ እንደነሱ ለመሆን ታዋቂነትን ፈልጋ ነው? መታወቅን አንዳንዴ የሰው ልጅ መታወቅ ይፈልጋል። በአንድም በሌላ መልኩ ታዋቂነትን ይፈልጋል። አንዳንዱ ደግሞ ለአርቱ ብሎ የሚሰራል። አንዳንዱም እንደዛው እንደየሰው አስተሳሰብ የራሱ የሆነ እንትን ይኖረዋልና እንዴት ነው ብዬ ማወቅ ፈለኩ። ማወቅ ፈልጌ ነው ወደ አንተ ትልቁ ልመጣበት እንትን ያለኝ ነገር እሱ ነው። አንደኛ በጣም ነው እኔ ፍቅር ብላ ማታውቅ ልጅ አንድ ተዋናይ በሚተውንበት ሰዓት ወይኔ ውዴ ሲያምር ምናምን ነገር ያ አድናቆት ትለግሳል። ያ ደግሞ ነገር ደግሞ ለኔ ለባሏ ምቾት አልሰጠኝም። ምክንያቱም እኔ ባሏ ቁጭ ብዬ አንድን በቲቪ ያየችውን አካል ፊልም እያየች ነው የኔ ፍቅር ምናምን አንተም እያለ ማለት ነው። እኔ እያለ ቁጭ ብለን እንደ ቤተሰብ ቁጭ ብለን ፊልም እያየን እኔ ፍቅር ወይኔ ሲያምር ትላለች እና በቃ ወይኔ ይሄ ፀጉሩ ሲያምር ወይኔ አይኑ ሲያምር አለባበሱ ምናምን ነገር ትላለች እና እርግጥ ነው አለባበስን እኔም ለማሳመር ሞክራለሁ። ልክ እስኪ እንደሱኝ አምሬ እኔም የኔ ፍቅር ትበለኝ ብዬ አለባበሴን ምናምን ነገር ግን አይመስጣትም የኔ ነገር በቃ ታዋቂዎቹ ፌመስ ስለሆኑ ብቻ ነው ማለት ነው። በቃው መልክ ኔቸርን ደግሞ ልትቀይረው አትችልም። የተፈጥሮ ነገር ስለሆነ ልትቀይረው አትችልም። ግን አለባበስን እያንዳንዱ ነገር ልትቀይር ትችላለህ እና በዛንስ ግል ነው እሱን አይቺ ነው እስኪ ቆይ ልፈትናት ብዬ ወደ እናንተ የመጣሁበት አንዱ ምክንያት። በጣም አሪፍ። ስለዚህ አሁን አንተ ዋነኛው ያጠራጠረህ ምክንያት አሁን ሙቪ ስታይ እንደዛ ስለምትል እሷ ደግሞ እንደዚህ ሙቪ እያለች ትሄዳለች ነው ወይስ ትሰራለች ነው ወይስ ፍላጎት አላት ብቻ ነው ያልከኝ? ትሰራለች ወይስ በፊት ፍላጎት ነበራት እና አሁን የሆነች ጓደኛዬ አስተዋውቃኛለች ምናምንና የሆነ ፊልም አሰራሻለሁ ብሎኛል ምናምን ነገር ብላ አሁን መውጣት መዳወልም ጀምራለች እና የተለየ ባህሪ አንድም ደግሞ ያየውባት አሁን ኦዲሽን ተጠርቻለሁ ምናምን ብላ ትወጣለች። ስልክ ወጣ ከቤት ታወራለች ሲደውልላት እንደ በፊቱ ስልኳን አታሳየኝም ምናምን ነገር እንድነካም አትፈቅድም። በፊት እንደዚህ አልነበረችም። እንደተጋባን አካባቢ በጣም የምንዋደድ የምንከባበር ባልና ሚስቶች ነበርን። አሁን ግን ከፊልም መውደዷ የተነሳ ይሁን ብቻ አላቅም። ግን እኔ ማወቅ የምፈልገውን ነገር የማላቀውን ነው። ምክንያቱም ልጅቷ ፍላጎቷ ምንድነው ፍላጎቷ ኦዲሽን ነው የምትፈልገው ወይስ ደግሞ በቃ ሌላ ነገር ነው ፍላጎቷ በሚለው ለማሰብ ነው። እና እኔ ደግሞ አውቄ ፍላጎቷን ማሟላት ካለብኝ ላሟላላት፣ ስተት ካየውባት ደግሞ ራሴን እርምጃ ልወስድ ነው። በጣም አሪፍ። እንግዲህ ወንዴ
እንዳልኩ ነው። እስኪ አንተም የነገርከን ነገር አለ። ፊልም እያለች ኦዲሽን እያለች ትሄዳለች። እኛም ደግሞ በዛው ሲታፕ አመቻችተን እስኪ ዛሬ ያው ፊልም እንግዲህ ሲባል ብዙ ጊዜ ሴት ተዋናዮቻችን እኛም እንደምናውቀው ትንሽ ከባድ ነገር አለና ይሄ በፊልም አሳበው ያልሆነ ነገር ምናምን የሚፈጠሩ ማለት ጾታዊ ነገሮች አሉ ይባላል ብዙ ጊዜና እሱም ነገር ያሰጋህ ይመስለኛል። እስኪ አንድ ላይ ሆነን እናየዋለን ማለት ነው። እንግዲህ ዳይሬክትሊ እኛውን ወደ አዘጋጀነው ሎኬሽን እንሄዳለን። ደውለንላታል። ኦዲሽን ትፈለጊያለሽ ለትልቅ የሲኒማ ሙቪ ነው ተብላለች። እንግዲህ ደውለንላት ቀጥታ ዳይሬክትሊ ይዛ እሱ ትመጣ እናገኛታለን ማለት ነው። ቀድመን እኛውን የካሜራ ሲታፓችንን እሷ እስከምትመጣ ድረስ የካሜራ ሲታፓችንን ቦታ እናስይዛለን። እንግዲህ መታ ደግሞ እንፈትናታለን። ራሴ ገብቼ ፈትናታለሁ። እንግዲህ የምታረገውን እያንዳንዱ የምጠይቃትን ጥያቄ እናንተ ቁጭ ብላችሁ ባክስቴጅ ሆናችሁ እያንዳንዷ የምታረገውን ነገር እየሰማችሁ እንግዲህ ታልፋለች ፈተናውን ወይስ ትወድቃለች የሚለውን በጋራ የምናይ ይሆናል። እንግዲህ እኛ ታማኝ ሆና ብናገኛት ደስ ይለናል። ያው ያንተም ደግሞ ፍቅሯ ስላለ እስኪ የሚፈጠረውን በጋራ ምን ይሆናል። ካሜራችንን ሲታፕ እናርግና ቀድመን አሁን ኦሬዲ ስለደወልናት ሜቢ ቶሎ እንዳደርስብን ቀድመን ካሜራ ሲታፓችንን እናስቀምጥ እላለሁ። ውድ ተመልካቾቻችን እንግዲህ ይህንን ቪዲዮ እስከ መጨረሻው እዩት። ምን ይፈጠራል የሚለውን አብረን የምናየው ይሆናል። ቪዲዮውን እስከ መጨረሻው ጨርሳችሁ ማየት እንዳትረሱ። እኛም እንግዲህ ጓጉተናል ምን ሊፈጠር ይችላል የሚለው ነገር ለኛም በጣም የሚያጓጓ ነገር ነውና የሚሆነው እዛው ቦታ ላይ ሄደን እናያለን። ወንዴ እንሂድና ካሜራችንን ቶሎ እናስቀምጥ። ሻሽ እንዴት ነሽ? ሰላም እንዴት ነሽ? ሰላም አለን ዘይን አርፍ እንዴት ነሽ? ሰላም ነው አለን ዘይን እስከ ኦዲሽን ተደውሎልኝ ነበር የመጣሁት። ኦኬ ኦዲሽን አለ ተብለሽ የተደወለልሽ ልጅ አንቺ ነሽ? ይቅርታ ስምሽን ሃና። ኦኬ ሃና ማለት አንቺ ነሽ? ደውለንልሽ ነበር። ትክክል። ምን መሰለሽ ከዚህ በፊት ሌሎች ቦታዎች ላይ ኦዲሽን ወስደሻል መሰለኝ። ብዙ ጊዜ ትወስጃለሽ። አዎ እንደ አጋጣሚ ሆኖ የኛ ልጆች ከዚህ በፊት ኦዲሽን ሲወስዱ እዛ ወስደሽ ነበርና እዛ ላይ ያለሽን አቅም ስላዩ ለኛ ሪኮመንድ አድርገው ነው ስልክሽን ፎቶሽንም አንድ ላይ አያይዘው ልከውልናልና እንደ አጋጣሚ ሆኖ አሁን ያ አዲስ የምንሰራት ስራ ነበረች እና እዛ ላይ ስራ እንድትሰሪ ያስበን ነበረ። ደስ ይለኛል መስራት ስለምፈልግ። አዎ ያው እንዳልኩሽ ስራው ቀለል ያለ ነገር አይደለም፣ ከበድ ያለ ስራ ነው ስልሽ የሲኒማ ነው፣ ትልቅ ስራ ነው። በደንብ ታቀዶበት ረጅም ጊዜ የሚወስድ ስራ ነው። ለዚህ ደግሞ ምን ያክል ጊዜሽን መስጠት ትችያለሽ ነው መጀመሪያ ላይ ማለት ነው። ጊዜሽን መስጠት በደንብ የምትችይ ከሆነ ዛሬማ ጉድሽን ነው የማየው። ጎቱ ስላለኝ ችግር የለውም እንሰራለን። በጣም አሪፍ። ስለዚህ ፍላጎቱ ካለሽ መጀመሪያ የምናደርገው ዛሬ አንዳንድ ኦዲሽኖችን አብረን እንወስድና እንትን እናደርጋለን ማለት ነው። ልምምድ ምናምን የተወሰነ እናደርጋለን። ቀጣይ ውል ምናምን የሚፈረሙ ነገሮች ይኖራሉ። በጋራ እነሱ ላይ በደንብ አውርተንባቸው ወደዛ እንሄዳለን። በደንብ ስላላስረዳኝ ልጁ ሲልከኝ ምንድነው ያው እዚህ ያው እኛ ጋር ኦዲሽን እንዳለ ስላወቀ ያው እዚህ ነው ሙሉ ነገር የምትሰሚው ስላለ ነው እንደዛ ነው የላከሽ እሱ ለዛ ነው። ስለዚህ
ምንድነው መሰለሽ አሁን ስለ ስራው ሳስረዳሽ የሲኒማ ፊልም ነው። እንዳልኩሽ በጣም ትልቅ ስራ ስለሆነ ጊዜ ይፈጃል፣ ጊዜ ይወስዳል። ለዚህ ደግሞ ሙሉ ጊዜሽን መስጠት ይኖርብሻል። ችግር የለውም ለሱ ችግር። ያው ፍላጎቱ አለኝ ስላልሽ ደግሞ ያው ፍላጎቱ ካለሽ ያው ለዚህ በደንብ መሰጠት አለብሽ። ችግር የለውም ማለት ፍላጎት አይደል? እሺ ያው እንግዲህ ጊዜሽን ሙሉ ለሙሉ ለመስጠት ከተስማማሽ ስለ ታሪኩ በደንብ ላስረዳሽ ስለሚሰራው ስራ ማለት ነው። ያው እንዳልኩሽ የሲኒማ ፊልም ነው። የፍቅር ዘውግ ያለው ነው። የፍቅር ዘውግ ያለው ነው። ዲፕሊ እንዳልኩሽ ጊዜ ለመውሰድ ያሰብነው በደንብ ጊዜ ሰጥተን ለመስራት ያሰብነው አሪፍ የሆነ ጥምረት እንዲኖራችሁ ከሜን ካራክተሩ ጋር። አንቺ ሜን ካራክተር ስለሆንሽ የፍቅር ሲን ነው የሚሰራው እና እሱ ላይ በደንብ ትኩረት አድርገን ለመስራት ስላሰብን የስክሪፕት ጥናት ምናምን ይኖራል ወደፊት። በእርግጥ እሱን በደንብ ስታጠኑት አሪፍ ይመጣል። እንዴት ነው እንትን አለሽ እንዴ? ይቅርታ ላቋርጥሽ እንትን አልኩና ባለትዳር ነሽ እንዴ? ባለትዳር እንኳን ሳይሆን እንዴ ፍቅረኛ ነገር ብዙም ስለማይደግፈው እንደውም አሁን ላይ እኔ ብንለያይ ደስ ይላል። ስራዬን ካልደገፈ ያው ፍላጎቴን እስካልደገፈ በጣም ከባድ ነው እንዳልኩሽ። ይሄን ያክል ፍቅረኛሽን እስከ መጣላት ደረጃ ለአርቱ ዋጋ ነው ማለት ነው። አይ እንደዛ ሳይሆን እንዴት ነው የትዳር የሚሆን ሰው እንትን ማክበር አለበት። እንዴት ነው ኢንተረስት ነው ማክበር አለበት። እሱ ልክ ነሽ። ይሄማ ግዴታ ነው ማክበር አለበት። ኦኬ በቃ አሁን እኮ እሷ እኮ በቃ ካደችኝ እኮ። ቆይ መጨረሻው ምን ያሻለው? ቆይ እስኪ አሁን ከስራው ፍቅር ማንዛት ሊሆን ይችላል። ቆይ መጨረሻው ያው እኔ መጀመሪያ ይሄንንም የጠየኩሽ በእርግጥ ከስራው ጋር ምንም የሚያገናኘው ነገር የለም፣ ግን ያው እንዳልኩሽ ስራው የፍቅር ሲን ስለሆነ በደንብ ስራው ይፈልጋል። አሁን ለምሳሌ የመሳሳም ሲኖች ምናምን ይኖሩታል እዛ ላይ። አሁን የአማርኛ ፊልሞች ላይ ብዙ ጊዜ ልክ ሊሳሳሙ ሲሉ ወይ ስልክ ይደወላል ምናምን። እዚህ ላይ ግን ሜቢ ትክክለኛ መሳሳም ሊኖር ይችላል ከሜን ካራክተሩ። ችግር የለውም እንደዚህ ነገሮች አያሳስቡም ማለት የምር ኦኬ መሳሳሙ ችግር የለውም ማለት ነው። በጣም አሪፍ። አንቺ በጣም ጎበዝ ነሽ። እንደው ኧረ ጉር ነው ጭራሽ። ቆይ የኔ ሚስት ናት እንደዚህ እየሆነች ያለች። ማለት ደስ ይላል። እንደዚህ አብዛኞቹ እንደዚህ ሲጠየቁ ምናምን አረ ምናምን ነው የሚሉት። እንደዚህ የእውነት መሳሳም የማይሆን ምናምን አይላሉ። አንቺ ግን ኖርማል ልክ ናቸው። ግን እንዲህ መሰለህ ያው እንደዚህ አይነት ስራ ለመስራት ብዙ መስዋዕትነት ስለተከፈለለት ትክክል። ያው ፍላጎትሽም ስለሆነ መሳሳሙ ኖርማል አያሳስብም ማለት ነው። ስለዚህ እንደዛ ከተስማማን እኔ እንደውም እሱ ትንሽ እያሰጋኝ ነበር። አሁን ለዚህ ስራ ለሚመጡ ሰዎች አሁን አንቺ እንደዚህ ሳናግርሽ የዚህ ነገር ላይ ካልወሰንሽ ወይ መሳሳሙን አልፈልግም ምናምን ካልሽ ሜቢ ስራውን እንዴት ነው የምናደርገው ምናምን እያልኩ እያሰብኩ ነበር። እንደውም መሳሳሙ ፈቃደኛ ከሆንሽ ኖርማል ነው። በቃ እሱን ከጨረስን ያው ተዋናይ ደግሞ እንዳልኩሽ ሙሉ መሆን አለበት። ይሄንንም ታውቂያለሽ። ተዋናይ ብዙ ተሰጥኦ መኖር አለበት። አሁን ከትወና ውጪ አሁን የፍቅር ሲን እንደመሆኑ ዳንስ መቻል አለብሽ። የሆነ ድምጽ ራሱ ብትሞክሪ ምናምን አሪፍ ነው። እለማመዳለሁ በጊዜ ደስ። በእርግጥ እኔ ዳንስም ዘፈን ድምጽ ምናምን የለኝም። በእርግጥ ግን ችግር የለውም ጊዜ ስለሚወስድ በቀረጻው ማለት ምናምን እለማመዳለሁ። በጣም አንቺ ጊዜሽን ለመስጠት ዝግጁ ነው። አሁን አንዳንድ ጊዜ ወይ ምሽትም አዳርም ሊኖረው ይችላል። ለዛ እንዴት ነው ፈቃደኛ ነሽ? አዳር እንኳን ያው እስቲ እና ያው በእርግጥ ያው እንዳልኩሽ ጊዜሽ ቢያንስ ስራው ወይ አመት ምናምን ከዛ በላይ ሊፈጅ ይችላል እና በዚህ መሀል ደግሞ መቼም ሳታድሪ ምናምን ቀረጻ ይሰራል። ስለዚህ ውላለን አዎ እንዴ ለክፍያ ምናምን ችግር የለውም። ክፍያው በደንብ ነው የሚታሰብልሽ። ጥሩ ክፍያ ነው የሚታሰብልሽ። እንዴ በዚህ ስራ ታውቂያለሽ መቼም ሴት አርቲስቶቻችን እንዴት እየሆኑ እንደሆነ እያየሽ ነው አይደል? እንዴ የሚነዱት መኪና ምን ያው በእርግጥ በፊልሙ ብቻ ሳይሆን አንቺ ደግሞ የሆነ ምንድነው ስልሽ የሆነ ፍሌክሲብል የሆነ አሪፍ ሰው ከሆንሽ መኪና ያምራታል እንዴ ገንዘብ እንዴት እሷ ገንዘብ ቸግሯት ነው ድልቅቅ ብላ ነው የምትኖረው። የምትፈልገው ነገር ተሟልቶላት አየው ሲደላት እሱ ራሱ ሲደላት መኪና
የሆነ እንደዚህ አይነት ነገሮችን ስለ ገንዘብ ምናምን መጨናነቅ የለብሽም። ብዙ ጊዜ ላይ ይሆናል ያው እኔም እንደማውቀው ፕሮዲውሰሩንም አውቀዋለሁ። አሁን እንደዚህ ለገንዘብ አንቺ በደንብ ጥሩ ሰው ሆነሽ ምናምን ማለት በደንብ አሪፍ ሆነሽ ከቀረብሽው ምንም ችግር የለበትም። እኔ በዚህ ዙሪያ ላይ ማለት ነው በገንዘብ ዙሪያ ላይ ግን አንቺ ደግሞ የሆነ እንዴት ነው አንዳንዴ ያው መቼም ይገባሻል አርት ላይ የሆነ ሰምተሽ አታውቂም። አንዳንዴ የሆነ እንደዚህ ያው ማለት ያው ጓደኛ ሊኖርሽ ይችላል ግን ደግሞ አንዳንዴ ፕሮዲውሰሮች ምናምን የሆነ ማለት ጊዜ እንድታሳልፊ አብረሻቸው ምናምን ጊዜ ካሳለፍሽ ኖርማል ነው። ቺል ለማድረግ ነው በቃ አብረሽ ምሳ ትበያለሽ፣ ቁርስ ትበያለሽ፣ እራት በልተሽ አብረሽ አድረሽ ምናምን ቁርስ አንድ አላል እንዴት ነው ያው እሱም ገንዘቡን ነው የሚያወጣው እና ያው ላንቺ ደግሞ ጥሩ ነገር ፊልሙ ላይ መስራትሽ ካልቀረ ገባሻ በዚህ መንገድ ደግሞ የበለጠ ገንዘቡን አንተኔ ማለት አጋጣሚ ይኖርሻል። አንቺ በዚህ በኩል ችግር እኔ ፕሮዲውሰሩ እንዳልኩሽ እኔ በደንብ ነው የማውቀው። ከተማችን ላይ አለ የተባለ ባለ ሀብት ነው። እኔም እንዳልኩሽ አሁን እንደውም ቀለል ስላልሽልኝ ነው እኔም እንደዚህ ግልጽ ሆኜ ማውራሽ። ገባሻ የሆነ ልትከፊ ያሰብሽው መስዋዕትነት ማለት እኔ አሁን ቅድም ፍቅረኛ ባል እንኳን አይባልም ፍቅረኛ በለው ምናምን ያልሽኝ እስከዚህ ድረስ የሆነ ጓደኛሽን ለመተው ለአርት ብለሽ ምናምን ያ ነገር ገባሻ በጣም ከባድ መስዋዕትነት ነው። ደግሞ ኖርማል ነው ለስራ እስከሆነ ድረስ ብዬ አስባለሁ። ያው ለስራ ብዙ ዋጋ ይከፈላል። ባይሆንም ያው ፍላጎትን እንትን ለማለት ሁለት ወደ አይሆንም አይመስልም። ትክክል። ሬንዶ ማለት ወይኔ ድሮም እንደዛ ስትሆን ፊልም ስታይ እንደዛ ስትሆን ውስጤ ይሰጋ ነበር። በጣም ነበር የምሰጋው። እቺ ጉደኛ በቃ ከዚህ በኋላ ከኔ ጋር ምን አላት? ምን ይቀራታል? እሷ እኮ በሷ ቤት እኔ አላየሁኝ አልሰማሁም። አሁን ማጉዳን አውቀዋለሁ እኮ አይዞሽ ይችላ ሬንዶ አንቺ በደንብ የገባሽ ነሽ ብዬ አስባለሁ። ብዙ ጊዜ ሰዎች አርት ላይ ሲመጡ አይረዱትም ይሄን ነገር። ይሄ በጣም ብዙዎች የሚቸገሩበት ምናምን አጋጣሚ ነውና እንዳልኩሽ ያው የፍቅር ሲን ምናምን ነገር ነው የሚሰራው ይሄ ነገር ደግሞ እና በደንብ ከሰዎች ጋር መግባባት ይፈልጋል። እንዳልኩሽ መጀመሪያ አንቺ እንደዚህ ፍላጎቱ ካለሽ እኔ ፕሮዲውሰሩን አስተዋውቅሽና እንደው መጀመሪያ ስራው ከመጀመሩ በፊት ከሱ ጋር በደንብ አውርታችሁ ምናምን ጊዜ ታሳልፉና ያለውን ነገር ደግሞ አንቺ እንደዚህ ፍላጎቱም ከሌለሽ በቃ የሆነ ብቻሽን የምትኖሪበትን ሁኔታ ምናምን ጥሩ ገንዘብ ስለሚሰጥሽ አመቻችተሽ እንትን ትያለሽ። እስቲ እናስብበታለን። በጣም አሪፍ። ስለዚህ እንዴት ነው የፍቅር ሲል ላይ ምናምን ብዙ አይከብድሽ ጎበዝ ነሽ ብዬ አስባለሁ እና በጣም አሪፍ። እንደውም እንደዚህ አሪፍ ኮይሽ በቃ እንዴት ነው ዳንስ ላይ ምናምን እንዴት ነሽ? ዳንስ ምናምን እንኳን እኔ ብዙም አልሞክርም ግን አሁን የፍቅር ዳንስ ምናምን ሞክረሻል? አሁን እንዳልኩሽ ሲሙ ላይ ያሉ ምናምን አሁን ሳይቀለል ያን ያልከባድ እኮ አሁን ተነስተሽ ላሰች አይ ይቅርብኛል ዝግጁም ስላልሆንኩ ይላል ምን መፍራት እኮ አይጠበቅብሽም። አይ እውነት ይሻል ማባ ኮንፊደንስ መኖር የሆነ ደፈር ማለት አለብሽ። ገባሻል? መፍራት የለብሽም እንዳልኩሽ ነው። አሁን ደግሞ ነገም ፕሮዲውሰሩ ምናምን እንዳልኩሽ አይ ቲንክ እንደውም አንቺ ጊዜ አለሽ አይደል? ጊዜ ካለሽ ነገ ፕሮዲውሰሩ መምጣቱ አይቀርም። ሬዲዮውን ሰዓቱም እየሄደ ስለሆነ ነገ ፕሮዲውሰሩን ጠዋት ላይ እናገኘዋለን። ስለዚህ እንደውም እንደዚህ በጣም ያለውን የሪሌሽን እንትኑን ገባሽ በጣም አንቺ ጋር ሩቅ እንዳይሆን ያለው ነገር በደንብ ከኔ ጋር ቀርበን እንደውም በደንብ እንትን እናደርገዋለን እንሰራዋለን ማለት ነው። አንቺ ቀለል ያልሽ ስለሆንሽ እንደውም ይሄ ነገር ተመችቶኛል። የሆነ ነገሮቹን ቀለል አድርገሻቸዋል። ስለዚህ እንደውም ነገ ጠዋት ስለሚመጣ የሆነ ጊዜ ሙሉ ጊዜሽን ለዚህ ለአርት ስለሆነ የሰጠሽ ለምን እዚሁ እንትን ብለሽ ጠዋት በዛው ተዋወቂዋለሽ እዚሁ ታድሪያለሽ ማለት ቦታ ምናምን እንትን ስላልነገርኳቸው ቤትም ለሱም ደግሞ ስላልነገርኩት ትደውይለታለሽ። ያው ስራ ምናምን ትያለሽ። ምንድነው መሰለሽ እንትን ነው አሁን ጠዋት እንትን ከምትይ ዛሬ በደንብ ያለውን ነገር ከኔ ጋር በደንብ እያሳየሁሽ እናድራለን። እዚህ ታድሪያለሽ። ከዛ ጠዋት ያን ያልከባድ አይደለም እንዳልኩሽ። ሌላ ጊዜ ግን ደስ ይለኛል ነው ግን ነገ እኮ እኔ ፕሮዲውሰሩን ላስተዋውቅሽ ስለፈለኩ ካልፈለግሽ ግን ችግር የለውም። ጠዋትማ እኔ ፕሮዲውሰሩ ያለውን ነገር እንዴት እንደምትይው ምናምን ገብተሻላ። ያው ቅድም ያልኩሽ ነገር የለም አሁን አንቺ ብዙዎቹን ነገር እኮ ታውቂያቸዋለሽ ያው ፕሮዲውሰሩ ጋር የሚፈጠሩትን ነገሮች። ስለዚህ እነዛን ነገሮች ቀድመን እዚሁ እንትን ትያለሽ ማለት ነው። በእናትህ በቃ ቤት ይሻለኛል። ኧረ ቆይ እንጨርስ። ቤት ይሻለኛል። ራሷ እዚህ ትመጣለች እኮ ሲጀመር
ትመጣለች። በቃ የመጨረሻችን ዛሬ ወይ እሷ ትኖራለች ወይ እኔ እኖራለሁ። ሬዲ ነሽ ማለት ነው። ለዚህ እንደውም በቃ በደንብ እንዳልኩሽ ውስጥ ገብተን እናወራለን። በደንብ እዚሁ እንትን ገብተሽ ታወሪያለሽ። አብሽር እንዴ! ኧረ ምንም የሚያስፈራ ነገር የለም። ስለዚህ እዚሁ ገባ ብለሽ ፏ ብለን ነገ ጠዋት ፕሮዲውሰሩን ታገኘዋለሽ። በቃ እዚህ ታድሪያለሽ እና በቃ ምንም መፍራት የሚባል ነገር የለም። ዘና ብለሽ እንደመስራት እንዴ አንተ ምንም ባንቺ ረኮዴ ተረጋጋ። ቆይ አንዴ ችግር እንዳፈጥር እንደዚህ አይደለም። እገልሻለሁ። ቆይ እገልሻለሁ። እንደዚህ አይደለም። ተረጋጋ። አንቺ አትጠኝ ወደ ካሜራ ቢጠፋው ተነጋገር። የምን ካሜራ ነው? እንደዚህ አይደለም። አንተ ተረጋጋ እንጂ አንቺ እረፉ። ቆይ አትይኝ። አንቺ አትይኝ። ቆይ እንደዚህ ያለ ተረጋጋ። አትይኝ። ተረጋጋ። ቆይ እንገናኛለን። ባክሻንቺ ጉድሽን በካሜራ ይዣለሁ። እረፍ። እግዚአብሔር እንጂ አይደለም። አንተ ይልገላ ነው። አስወጡልኝ። አንተ ደደብ ደግሞ ካሜራውን ታጠፋታለሽ። እንግዲህ ውድ ፋሚሊዎቻችን ቆይታችን እንደተመለከታችሁት ነበር። ያው ውጤቱ በጣም አሳዛኝ ነበር። አቶ ወንደሰን በሚያሳዝን ሁኔታ ስሜታዊ ሆነው ተመልክታችሁታል። ታዲያ እኛም ውሳኔውን ለእናንተና ለአቶ ወንደሰን ትተነዋል። እናንተም እንዲፈተንላችሁ የምትፈልጉት ሰው ካለ በእነዚህ አድራሻዎች ኮንታክት አድርጉን እላለሁ። የኛ ክፍያ ሰብስክራይብ፣ ላይክ፣ ሼር ነው። ምንም አይነት ክፍያ አንቀበልም። ለፈተናው በነፃ ነው። ታዲያ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እላለሁ። ሰላማችሁ ይብዛ።